ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች የዕለቱን መረጃዎች ይዤ ቀርቤያለሁ። በቅድሚያም ቻናሉን ሰብስክራይብ በማድረግ ከመጨረሻው አብራችሁን ቆዩ። ብሔራዊ ባንክ ከመደበኛው በተጨማሪ የውጭ ምንዛሬ ጨረታ $500 ሚሊዮን አቀረበ። ኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ግቦችን ለማሳካት በገበያ ውስጥ ያለውን የውጭ ምንዛሬ ፍላጎት ለማርካት የሚውል $500 ሚሊዮን ከመደበኛ የየሁለት ሳምንቱ ጨረታ በተጨማሪ ልዩ የጨረታ ሽያጭ ዛሬ ቅዳሜ የካቲት 14 ቀን 2018 ዓ.ም እንደሚያካሄድ አስታወቀ። ይህ ከፍተኛ የሆነ የውጭ ምንዛሬ ሽያጭ ባንኩ ተግባራዊ ያደረገ ያለው የማክሮ ኢኮኖሚክ ማሻሻያ ተከትሎ የገበያ ምር የውጭ ምንዛሬን ተመን ስርዓትን ለመደገፍና የጥሬ ገንዘብን የገበያ ውስጥ ዝውውርን ለመቆጣጠር ከሚጠቀምባቸው ስልቶች አንዱ ነው። በቅርቡ በተደረገ የውጭ ምንዛሬ ጨረታ ላይ ከፍተኛ የባንኮች ፍላጎት የታየ ሲሆን ገበያው ተወዳዳሪ የሆነ መምጣቱን ይናገራል። ይህ የ$500 ሚሊዮን የገበያ ጣልቃ ገብነት በግሉ ዘርፍ ለሚታየው የውጭ ምንዛሬ ከፍተኛ ፍላጎት ትልቅ እፎይታ እንደሚሰጥና የብርን የመግዛት አቅም ለማረጋጋት ከፍተኛ አስተዋጽኦ እንደሚኖረው ይጠበቃል። ባንኩ ጥር 19 ቀን 2018 ዓ.ም የ$500 ሚሊዮን ከመደበኛው በተጨማሪ ልዩ የጨረታ ሽያጭ ማካሄዱንና የአንድ የአሜሪካ ዶላር አማካኝ ዋጋ 154 ብር ከ81 ሳንቲም መድረሱ የሚታወቅ ሲሆን ባንኩ ባሳለፍነው ማክሰኞ 31 ባንኮች በተሳተፉበት የመደበኛ ልዩ ጨረታ $70 ሚሊዮን ለ21 ባንኮች መሸጡ የሚታወስ ነው። በዚሁ ከውጭ ወደምንመለከተው መረጃ ስናልፍ ኢራን በኒውክሌር ተቋሞቿ በአንዱ አቅራቢያ በሚገኘው የምድር ውስጥ ህንፃ በመመሸግ ላይ ትገኛለች ሲል የሳይንስና የዓለም አቀፍ ደህንነት ተቋም ISIS አዳዲስ የሳተላይት ምስሎችን በመተንተን ያሳያል። ይህ እንቅስቃሴ የኢራንና የአሜሪካ ባለስልጣናት ድርድር በቀጠለና ከፍተኛ ውጥረት ባለበት ወቅት ሲሆን ፕሬዚዳንት ዶናልድ ትራምፕም ኢራን በኒውክሌር ፕሮግራሟ ላይ አዲስ ስምምነት ካላደረገች አዲስ ወታደራዊ ዘመቻ እንደሚያደርጉ ዝተዋል። መቀመጫውን በአሜሪካ ያደረገው የሳይንስና የዓለም አቀፍ ደህንነት ተቋም ISIS ለመጀመሪያ ጊዜ ለትንተና ባወጣቸው ፎቶዎች የኢራን የምሽግ ዋሻዎች መግቢያ በኮላንግ ጋዝላ እንዲሁም ፒካ ማውንቴን እየተባለ በሚጠራው አካባቢ እየተጠናከሩ መሆናቸውን ያሳያል። ባለሙያዎቹ እንደሚናገሩትም የኢራን የዩራኒየም ማበልጸጊያ ተግባራት ወይም ቁልፍ መሳሪያዎችን ለመጠበቅ የተደረገ ሊሆን ይችላል፣ ነገር ግን ትክክለኛ ዓላማና ተግባራዊ ስለመሆኑ እርግጠኛ አለመሆናቸውን ገልጸዋል። ከዚሁ ጋር በተያያዘ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ጉዳይ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ባደረጉት ውይይት ከኢራን ጋር የሚያደርጉትን ውይይት እንደሚቀጥሉ አጥብቀው ቢናገሩም የኒውክሌር ስምምነት ካልተደረሰ ግን በቴህራን ላይ እርምጃ ሊወስዱ እንደሚችሉ ነግሯቸዋል። ጠቅላይ ሚኒስትር ኔታንያሁ ግን ድርድሩ የኢራንን የዩራኒየም ማበልጸጊያ የሚያስቆም ብቻ ሳይሆን የባሊስቲክ ሚሳኤል ፕሮግራማቸውንና እንደ ሐማስና ሂዝቦላ ያሉ ተኪ ቡድኖችን የማይደግፉበትን ስምምነት እንዲያደርጉ በትራምፕ ላይ ግፊት ያደርጋሉ ተብሎ የሚጠበቅ ሲሆን ኢራን ግን ከማዕቀብ እፎይታ አንጻር የኒውክሌር መርሃ ግብሮቿን ለመገደብ ዝግጁ መሆኗን በመጠቆም ሌሎች ጥያቄዎችን ግን ውድቅ አድርጋለች። ውድ የቻናል ቤተሰቦች ለዕለቱ ያስኳቸው መረጃዎች እነኝህን ይመስላሉ። በቀጣይ ጊዜ እስከምንገናኝ መልካም ጊዜ